እና እንዴት ነው ምሳው ተመቸሽ? አሬ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና ሁለት በርገር በለተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር ቅድም ስልክ ልታወራ ወጣ ስትል ብቻዬን እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ አዘዘችኝ አመጣሁ እንዴ። እሺ እንዴት ነው ከስፔሻሉ ጋር ሆኖ ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 1 በርገር ቴካዊ ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች። እንዴ እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው የምገዛልሽ? ለማንኛውም ቤት ከፈለጋችሁ ከዲኤምሲ ሪል ስቴት ግዙ። በለቡ መብራት ኃይል በ10% ቅድመ ክፍያና 60% የባንክ ብድር የተመቻቸለት ከስቱዲዮ ጀምሮ እስከ ባለ 4 መኝታ ቤቶችን የያዘ ቅንጡ የመኖሪያ መንደር እየገነቡ ይገኛሉ። አሁን ሂሳቡን ክፈሉና ውጡልኝ። እሺ አሁን ምንድን ነው የሚሻለን? እኔ ኪሴ ውስጥ 1000 ብር ብቻ ነው ያዝኩት። ምን 1000 ብር ይዘህ ነው ልጋብዝሽ አልከኝ? እና እኔ ማረጥ ልጋብዝሽ ነበር ያሰብኩት። እኔ እዚህ እንዴት እንደገባው እኔ ሰይጣን አሳስቶ የፈጣሪ አለ። አንተ እኔን ካልጠራህ አይሆንልህም እንዴ? ማን ያወራው? እኔ ምን አቅላለሁ? አንተ ሰይጣን አለብህ እንዴ? ኧረ እኔ ካንቺ ውጭ ሌላ የለኝም። ምን